አንዳንዴ አሁን ያለንበት የህይወታችን ቻሌንጆች ከልጅነት ቁስላችን ጋር የተያያዘ ሊሆን ይችላል። በልጅነታችን አቢዩዝ ወይንም አሰቃቂ የሆነ ነገር ሲደርስብን በተለይ ያ ቁስል ወይንም ያ ነገር ካልተፈታና ካልዳነ ስናድግ በህይወታችን ላይ የሚያደርሱብን ተጽዕኖ። ቻይልድ አቢዩዝ በጣም ሴንሲቲቭ የሆነ ሳብጀክት ነው። ማይነር ወይንም ሜጀር ሊሆን ይችላል። እኔ ሼር ማድረጋችሁ ኢትስ ማይ ኦን ፐርሰናል ኤክስፒሪየንስ ነው። ቻይልድ አቢዩዝ በጣም ብዙ አይነት ነው። ለምሳሌ አንተ ምንም አታውቅም፣ አንተ ደደብ፣ አንተ ጅል ቡሊ ተደርጎ ወይንም ተሰድቦ ተመናጭቆ ወይንም በጣም ተጨቁኖ ፍቅር ሳይኖረው ፍቅር ሳያገኝ ተመቶ ያደገ ልጅ ወይንም ከዛ በላይም ሊሆን ይችላል። ያ ልጅ ሲያድግ በህይወቱ ላይ የሚያስከትለው ተጽዕኖ በጣም ብዙ ነው። መጀመሪያው በራስ መተማመን ማጣት። በራሳችን ለመተማመን በጣም ነው የሚከብደን። ሁለተኛው የሰው ተቀባይነት፣ የሰው መውደድ ለማግኘት ህይወታችንን ወይንም ራሳችንን ኮምፕሮማይዝ እናደርጋለን። እንደዛ በምናደርግበት ጊዜ ደግሞ በማይሆን ሰው እጅ ላይ እንወድቃለን። ሶስተኛው በህይወታችን አትራክት የምናደርጋቸው ሰዎች ለእኛ ፍቅር መስጠት የማይችሉ ሰዎችን ነው። አራተኛው ዲፕሬሽንና ጭንቀት ቶሎ ያጠቃናል። አምስተኛ ስር የሰደዱ የጤና ችግሮች። ስድስተኛው ሱሰኝነት አዲክሽን። ሱስ በጣም ብዙ አይነት ሱስ አለ። ያንን ስሜት ሰው እንዳያውቅብን ለመደበቅ ስንል ሳናስበው ራሳችንን መካድ እንጀምራለን። እዛ በምናደርግበት ጊዜ ደግሞ የተወዛገበ ኑሮ እንኖራለን። ማለትም ኮንፊውዝድ የሆነ ኑሮ። የመጨረሻው ሰው ማመን ይከብደናል። ወይም ጤናማ የሆነ ሪሌሽንሽፕ ለመፍጠርም በጣም ነው የሚከብደን።